እንኳን ደህና መጣ የምንለው አርቲስት አለ። አርቲስት ናቲ ኃይሌ ስልክ መስመራችን ላይ ያለው። እንኳን ደህና መጣ ናቲሻ። ሰላም ጆሲ፣ እንዴት ናችሁ? ደህና ነው ወይ? ሰላም ነው ወይ ናቲዬ? ሁሉም የሬዲዮ ክሮዎች ሰላም ብያለሁ። እንኳን አደረሳችሁ። እንኳን አብራ ደረሰ። እንኳን ደህና መጣ ናቲ። እንኳን ደህና መጣ። ደግሞ በጣም አሪፍ ጊዜ ነው የመጣው ናቲሻ። በጣም ደስ የሚል ታይም ሆሊዴይ ነው። በዛ ውስጥ በቃ በጣም just beautiful ሁሉም ነገር ተስተካክሎ ምናምን በዚህ ጊዜ ራሱ like ለኔም መጥቻ ሀገሬን enjoy እንዳደረግ ስላደረገኝ just timing-ኡም just weather-ኡም everything is good man። በጣም ደስ ይላል። ከስንት ጊዜ በኋላ ነው የመጣው ናቲዬ? Last time we met out 8 years ago now. 8 አመት ሆኖ አይደለ? በጣም የሚገርም 20 I think በፈረንጆቹ በ2018 ነው የመጣሁት። ባለፈው በሚሊኒየም አዳራሽ በቪአይፒ ሴክሽኑ ላይ በጣም አንተ ሳምቮድ እና ሄኖክ አበበ እንዲሁም ታደለ ሮባ በጣም የሚገርም ምሽት አድማጮቻችሁ ከአድናቂዎቻችሁ ጋር ጊዜ ያሳልፋችኋል። እንዴት ነበር ኮንሰርት ውስጥ ንገረኝ። በጣም አሜዚንግ የሚገርም ነገር። ይሄ ኮንሰርቱ የሆነው እንግዲህ ሁሉም ነገር በአጭር ታይሚንግ እንትን ኖቲስ ነው የሆነው። ግን የሚገርም በጣም የተሳካና ሎንግ ተርም የሆነ እንትን ፕሪፓሬሽን የተደረገ ነው የሚመስለው እና ኢትስ አሜዚንግ በጣም ተርንአውቱ and ሁሉ ነገር ስሙዝ መሄዱ ኢቭን ፍላይቴን የቆረጥኩት within like the next 2 days ነው ለመጣ 2 ቀን ሲቀረኝ ነው የቆረጥኩት እና I'm like አሬ ነገር ተጣደፈ ምናምን ያልኩ ከዛ it just turned out to be good and then so መጣ we enjoyed it. It's so everything is positive እና ሰው ደስ ይላል። በጣም ለኔም የመጀመሪያ ነው ይሄ ኮንሰርት ታረግ በቃ አንሲዲ ካወጣው በኋላ የመጀመሪያው ደግሞ ሌቲ ነገር ወድጃታለሁ ያለበትን አልበም እሱንም ከሰራው በኋላ ወዲያው ነው ከሀገር የወጣሁት እንደምታውቀው you know ከዛ ምንም ኮንሰርት እንደዚህ ኢትዮጵያ ውስጥ ሀገሬ ላይ እንደዚህ አይነት ከትልቅ ኦዲየንስ ጋር የመገናኘት ቻንስ አልነበረኝም እና just እና ደግሞ በአጭር ጊዜ እንደዚህ እንትን ሆኖ ፕሮግራም ሆኖ successful ይሆናል ብዬ አላሰብኩም because you need promotion time and this time notify ማድረግ መቻል አለበት ግን it's amazing turnout በጣም